ፊልሙ የሚጀምረው ሃይዲ በተባለች ወጣት የቲም ልጅ ነው። ለብዙ ዓመታት ከአክስቷ ጋር ትኖር ነበር። ነገር ግን በተለያዩ ምክንያቶች አክስቷ ከእንግዲህ ልታቆያት ስላልቻለች ሃይዲን ወደ ተራራው ወስዳ አልፓሃይ ከሚባለው አያቷ ጋር ልታቆያት ወሰነች። በከተማው ያሉ ሰዎች እሱን ይፈሩታል። በአንድ ወቅት ነፍስ አጥፍቷል ብለውም ያምናሉ። ሆኖም ግን የሃይዲ አክስት እነዚህን ወሬዎች ችላ ትላለች። አልፓሃይ ለሃይዲ አደገኛ ሊሆን እንደሚችል እንኳን አታስብም። በቀጥታ ወደ ቤቱ ትወስዳታለች። ወደ ተራራው እየወጡ ሳለ ሃይዲ የለበሰችው ጠንካራ ቀሚስ ምቾት ስለነሳት ነፃነት እንዲሰማት አውልቃ በተፈጥሮ መደሰትን ትጀምራለች። አልፓሃይ ቤት ሲደርሱ ሃይዲን ለማቆየት ፍቃደኛ አልነበር። አክስቷ ሃይዲን የምትመልስ መስላ ታመልጣለች። አልፓሃይ ሃይዲ ብቻዋን እንደቀረች ሲያውቅ አክስቷን ለማስቆም ቢሞክርም እሷ በንዴት ችላው ብላ ትሄዳለች። አልፓሃይም ሃይዲን እዛው ብቻዋን ትቷት ቤቱን ከውስጥ ይቆልፍባታል። ሌላ አማራጭ ስለሌላት ከፍየሎቹ ጋር በበረቱ ውስጥ የምተኛበትን ቦታ ታገኛለች። በማግስቱ ጠዋት አልፓሃይ ለቁርስ የፍየል ወተት ይሰጣታል። ከዚያም ወደ ቄሶች ይወስዳታል። ቄሶቹም ሃይዲን መርምረው ሙሉ ጤነኛ መሆኗን ያረጋግጣሉ። ከዚያም እሷን የመንከባከብ ኃላፊነት የእርሱ እንደሆነ ይነግሩታል። አልፓሃይ አሁንም ሃይዲን መያዝ እንደማይፈልግ ይከራከራል። ወደ ቤቱ ሲመለሱ አልፓሃይ ወደ ቤት እንድትገባ ይፈቅድላታል። ነገር ግን በቤቱ ውስጥ ያለው ነገር ሁሉ ለአንድ ሰው ብቻ የተዘጋጀ ነው። ሃይዲ ይህንን ስታይ የሳር ክምር አግኝታ በደስታ አልጋዋን ሰርታ እዚያ መኖር ትጀምራለች። በማግስቱ ፒተር የተባለ ልጅ ታገኛለች። እሱ በየቀኑ የአልፓሃይን ፍየሎች ለማሰማራት ይመጣል። አንድ ቀን አልፓሃይ ሃይዲን ከእሱ ጋር እንድትሄድ ይልካታል። ለምሳም ዳቦና አይብ ይሰጣታል። ሃይዲ ወደ ውጭ የመውጣት ዕድል ስላገኘች በጊዜዋ ትደሰታለች። ሃይዲ ክፍት በሆነው ሰማይ ስር ስትደሰት ፒተር በድብቅ ምሷን ይበላባታል። ሃይዲ ይህንን ስታውቅ ፒተር በፍጥነት ፍየሎቹን ይወቅሳል። በሚያወሩበት ጊዜ ሁለት ፍየሎች መጣላት ይጀምራሉ። ፒተር በዱላ ሊለያያቸው ሲል ሃይዲ ይህንን አልተመቻትም። ፒተር ከእንግዲህ ፍየሎቹን ላለመምታት ቃል እንዲገባላት ታደርጋለች። በምላሹም የየቀኑን ምሳዋን ግማሽ ልታካፍለው ትስማማለች። ወደ ቤት ስትመለስ ከአያቷ ጋር እንግዳ ባህሪ ማሳየት ጀምራለች። በእሱ ላይ የተነገረውን የሐሰት ወሬ እንደሰማች ይረዳል። በረጋ መንፈሱም ከሌሎች ወሬ ይልቅ ልብሽን አዳምጪ። የሃይዲ ልብ ይራራል። አያቷን ታምናለች። ሮጣም ታቅፈዋለች። ደስታ በላይኛው ክፍል ትተኛለች። በማግስቱ ሃይዲ እንደገና ከፒተር እና ከፍየሎቹ ጋር ትወጣለች። በዚህ መሃል አልፓሃይ የእጅ ሥራ መስራት ይጀምራል። ሃይዲ ወደ ቤት ስትመለስ በምግብ ጠረጴዛው ላይ ወንበር በማየቷ ትገረማለች። አልፓሃይም ከእሱ ጋር መቆየት እንደምትችል ይነግራታል። ይህን ስትሰማ ሃይዲ በደስታ ትሞላለች። በጥቂት ቀናት ውስጥ የአያቷን ልብ ታሸንፋለች። ከፒተር ጋርም የቅርብ ጓደኛ ትሆናለች። እንዲያውም ፀጉሯን ባጭሩ ትቆረጣለች። አንድ ቀን ፒተር ትምህርት ቤት መሄድ ስለሚጀምር ከእንግዲህ ከእሷ ጋር መጫወት እንደማይችል ይነግራታል። ነገር ግን በማንኛውም ጊዜ ቤቱን እንድትጎበኝ ይጋብዛታል። እንደገና መጫወት የሚችሉት በረፍት ጊዜው እንደሆነ ይነግራታል። ሃይዲም ትምህርት ቤት መሄድ ትመኛለች። ነገር ግን አልፓሃይ አይልካትም። በክረምት ወቅት ሃይዲ ወደ ከተማ ተጉዛ ትምህርት ቤት መሄድ እንደማትችል ያውቃል። ክረምት ሲመጣ ወደ ውጭ መውጣት ከዚያም ጊዜ እንድታሳልፍ ፒተር ቤት ያደርሳታል። እዚያም እናቱንና አያቱን ታያገኛለች። የፒተር አባት ስለሞተ የገንዘብ ሁኔታቸው በጣም ደካማ ነበር። ይሁን እንጂ እናቱ እሱን ለማስተማር የምትችለውን ሁሉ ታደርጋለች። ቀኑን ሙሉ አብራቸው ካሳለፈች በኋላ ሃይዲ ወደ ቤት ትመለሳለች። አያቷን ታቅፋ እሱን በማግኘቷ ምን ያህል እድለኛ እንደሆነች ትረዳለች። ጊዜ ያልፋል። ሃይዲ ከአያቷ ጋር በደስታ መኖሯን ትቀጥላለች። ሁሉም ነገር ፍጹም ይመስላል። ነገር ግን አንድ ቀን አክስቷ ድንገት ትመጣለች። ሃይዲን ልትወስድ እንደመጣች ትናገራለች። አሁን እሷን መንከባከብ የሚያስችል ስራ እንዳገኘች ትገልጻለች። ነገር ግን አልፓሃይ ወሬዋን አያምንም። አክስቷ የሄደች መስላ አታላው ሃይዲን በድብቅ ትፈልጋለች። አክስቷ ሃይዲን ከፒተር ጋር ስትጫወት ታገኛታለች። ሃይዲ አብራት ለመሄድ ፈቃደኛ ባትሆንም አያትሽም እንድትሄጂ ይፈልጋል ስትላት ታምናትና ተከትላ ትሄዳለች። ፒተር ከፍየሎቹ ጋር ሲመለስ አልፓሃይ የሆነውን ወዲያውኑ ይረዳል።
እሷን ፍለጋ ወደ ከተማ ቢሮጥም ያኔ በጣም ዘግይቶ ነበር። አክስቷ ሃይዲን ወደ ፍራንክፈርት ትወስዳታለች። እዚያም ወደ አንድ ትልቅ መኖሪያ ቤት ይደርሳሉ። ሃይዲን አስተዋወቀቻት። ነገር ግን የቤቱ አስተዳዳሪ እሷን በማየቷ ደስተኛ አይደለችም። ሃይዲ ያልተማረችና የቆሸሸች እንደሆነች ታስባለች። አክስቷ ግን የቤቱ ባለቤት ልጅ ክላራ ጓደኛ እንድትሆናትና የቲም ልጅ እንደፈለጉ ታስታውሳታለች። ሃይዲ በደስታ ክላራን ዊልቸር ስትገፋ አንድ የአበባ ማስቀመጫ ትሰብራለች። ክላራ ሃይዲን ለመጠበቅ ስትል ጥፋቱን እሷ እንዳደረገችው ትናገራለች። ሃይዲ ከክላራ ጋር እንድትቆይ ከተፈለገ ብዙ ነገሮችን መማር ነበረባት። ስለዚህ ያጸዷታል፣ በቤቱ ውስጥ እንዴት መኖር እንዳለባትም ያስተምሯታል። ሃይዲ ከክላራ ጋር ማጥናት ትጀምራለች። ነገር ግን ሃይዲ ማንበብና መጻፍ እንደማትችል ሲያውቁ ሁሉም ይደነግጣሉ። አስተዳዳሪዋ ሃይዲን ልታስወጣት ትፈልጋለች። ነገር ግን የክላራ አባት ሳይመጣ ማድረግ አትችልም። በጥቂት ቀናት ውስጥ ሃይዲ የቤቱን ሕግጋት ትማራለች። ነገር ግን ሙሉ በሙሉ አትቀየርም። እድል ባገኘች ቁጥር የዳቦ ቁርጥራጮችን በኪሷ ትደብቃለች። ሃይዲ የክላራን ልብ ታሸንፋለች። ክላራ እናቷ ከሞተች በኋላ ልቧ ተሰብሮ መራመድ እንዳቆመች ትነግራታለች። አንድ ምሽት ሃይዲ ተራራዎቹን ለማየት መስኮቱን እንዲከፍትላት ሰራተኛውን ትጠይቃለች። ነገር ግን ውጭ ላይ የምታየው ሕንፃዎች ብቻ ነው። ሰራተኛው ተራራዎቹን ለማየት ወደ ረጅም ቦታ መሄድ እንዳለባት ይነግራታል። ሃይዲ ሁሉንም አታላ ከክላራ ጋር ከቤት ትወጣለች። ክላራ ከቤት መውጣት ስለማይፈቀድላት በጣም ተደሰተች። የከተማው ግንብ ላይ ደርሰው ሃይዲ ክላራን ትታ ተራራ ፍለጋ ወደ ላይ ትወጣለች። ሆኖም አሁንም የምታየው ማለቂያ የሌላቸው ሕንፃዎች ብቻ ስለሆነ ታዝናለች። ክላራ ድመት የሚሸጥ ሰው አይታ ትገዛለች። ወደ ቤት ሲመለሱ አስተዳዳሪዋ ትቆጣቸዋለች። ነገር ግን በድመቶቹ ምክንያት ማስነጠስ ትጀምራለች። በምሳ ሰዓት ሃይዲ ፊቷን ወደ ግድግዳ አዙራ እንድትቆም ትደረጋለች። ይህ ለሃይዲ መጥፎ ስሜትን ይሰጣታል። ሃይዲ የደበቀችውን ዳቦ ይዛ ከቤት ልትወጣ ስትል ትያዛለች። አስተዳዳሪዋም ስለዚህ ቅንጦት ሕይወት አመስጋኝ መሆን እንዳለባት ትነግራታለች። ሃይዲ ግን ክላራ በማልቀሷ ታዝናለች። የክላራ ጤንነት ሲባባስ ሃይዲ በጥፋተኝነት ስሜት ትወጣለች። ከጥቂት ቀናት በኋላ የክላራ አባትና አያት ይመጣሉ። ክላራ ጓደኛ በማግኘቱ አባቷ ይደሰታል። ነገር ግን አስተዳዳሪዋ ሃይዲ ገና ዱርዬ ናት ብላ ትከራከራለች። የክላራ አያት ግን የራሳቸው እይታ አላቸው። ሃይዲ ራሷ እንድታነብ በማሰብ ታሪክ ትነግራታለች። ሃይዲም ፒተር ጥናት ፋይዳ የለውም ስላላት መማር እንደማትፈልግ ትገልጻለች። አያቷ ግን የሰማችውን ሁሉ ማመን እንደሌለባት ትመክራታለች። ሃይዲ ታሪኮችን ስለምትወድ መማር ላይ ትኩረት ታደርጋለች። አያቷ ለልጃቸው ለክላራ አባት ሃይዲ ጥሩ ልጅ መሆኗን ነገር ግን ፍላጎቷ ተራራው ላይ ስለሆነም መመለስ እንዳለባት ትነግሯለች። እሱ ግን የክላራ ጤንነት ስለተሻሻለ ሃይዲ እንድትቆይ ይፈልጋል። በቤቱ ውስጥ እንግዳ ድምጾች መስማት ይጀምራሉ። ሃይዲ ማንበብ ተምራ ታሪኩን ለቤተሰቦቿ ታነባለች። የክላራ አባት ሃይዲ ቤት ውስጥ መቆየት እንደምትችል ይረዳል። ነገር ግን ሃይዲ ደስተኛ አይደለችም። አንድ ምሽት የክላራ አባት እንግዳ ድምፅ ሰምቶ ሌባ መስሎት ሲፈልግ ሃይዲ ተኝታ ስትራመድ ያገኛታል። ሳታውቀው ክፍሏን ትታ በሩን ከፍታ ተራራውን እንደምታይ ሁሉ ሰማዩን ታያለች። ዶክተሩ ሃይዲን ሲያያት በትዝታ እየተሰቃየች እንደሆነ ካልተመለሰች ጤናዋ አደጋ ላይ እንደሆነ ይናገራል። የክላራ አባት ሃይዲን መላክ ባይፈልግም በመጨረሻ ይስማማል። ክላራ ሃይዲ ስለምትሄድ ተከፍታ ክፍሏን ትቆልፋለች። ሃይዲ ስትሄድ ለአባቷ የወፍ መጫወቻውን ትሰጣለች። ሃይዲ ወደ አያቷ ከተማ ትመለሳለች። ሁሉም በማየቷ ይደሰታሉ። አያቷ ሃይዲን ትምህርት ቤት መላክ ይጀምራል። ሃይዲ አዲሱን ሕይወቷን ብትወድም ክላራ ትናፍቃታለች። ደብዳቤ ትጽፍላታለች። ክላራ ስታነብ በማዘኗ አያቷ ክላራን ወደ ሃይዲ ቤት ልትወስዳት ትወስናለች።
ሁለቱ ጓደኛሞች ሲገናኙ በጣም ይደሰታሉ። ክላራ ጥቂት ቀናት ከሃይዲ ጋር ትቆያለች። ይህ ግን ፒተርን ያስቀናዋል። አንድ ቀን የክላራን ዊልቸር ከተራራ ላይ ይገፋታል። ፒተር ጥፋተኛ መሆኑ ሁሉ ይረዳሉ። ክላራ አንድ ቆንጆ ቢራቢሮ አይታ ሳታስበው ልትከተለው ትቆማለች። መጀመሪያ ብትቸገርም በሃይዲና በፒተር እርዳታ ትንሽ እርምጃዎችን ትራመዳለች። ከጥቂት ቀናት በኋላ አባቷና አያቷ ክላራን በሁለት እግሯ ቆማ ሲያዩ በደስታ ይዋጣሉ። ክላራ ስትሄድ እንደገና እንደምትመጣ ቃል ትገባለች። አያቷም ለሃይዲ ማስታወሻ ደብተርና ብዕር ትሰጣታለች። በመጨረሻም ሃይዲ እንደ ቀድሞ ከፒተር ጋር ፍየሎችን ስታሰማራ እና በማስታወሻ ደብተሯ ላይ ህልሟን ስትጽፍ ይታያል። ፊልሙም በዚህ መልኩ ይጠናቀቃል።